ወንድማን መጣፍለው ሰማኛለህ አይገላለው አትገኝም ከዚህ በኋላ አጠገቤ እንዳደረስ ለምን ማደርስ ዝም ብለህ እዛ ይኸውልሽ እኔ ስነ ስርዓት ይዘህ ይኸውልህ አጠገባችን ከዛሬ አጠገባችን ተረጋጊ ባልሽ ያስተልሽ ማኪም ደግሞ አይታችኋል ከሀገር ልታመልጥ ስትል ተይዛለች ኤርፖርት ላይ ሰውን ደብድቦ ሰውን እንደዚህ አድርጎ ከሀገር ማምለጥ ማንም አይችልም። አንተ ነው ኤርፖርት ለናይ እንዳለን የነገርከው? አዎ ራሴ አዎ አይሻር ነው ሰው ይነክ ማንም ሰው ወንጀል ሰርቶ ከህግ ማምለጥ አይችልም። በቃ ኔቨር ተጀመረ የጠራሁት እኮ ሰውን አንተ ለምን ትመጣለህ? አንተ አታስፈልግም። እህቴ ነች ከጎኗ መቆም ስላለብኝ ነው። ለእህት እኮ ማስጀመር እንደዚህ አታደርግም ነበር። እህትህን ኤርፖርት አታገኛት ነበር። አብረህ እየሸኛል ነበር እንዴ? አይቻለሁ እኮ ሲጀመር እንደውም ለናይ የነገርከው አንተ። ማኪ በራሷ መንገድ ሄዳ እንግዲህ የተፈጠረው አይታችሁ ያደረገችው ነገር ፈንክታ ኦራስ ፈንክታ ይሁን አናቅም፣ ግን ቲጂን ያገኘናት ሆስፒታል ነው። ሰላም እንዴት ናችሁ? የኛ የሆፕ ፋሚሊ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ተዋክቤ ነው የመጣሁትኝ። በጣም እንደምታዩ ትንሽ ሰሞኑን እየተፈጠረ ነው አይታችኋል ባይናችሁ። ቲጂ ያለችበትን ነገር በጣም በሚያሳዝን ነገር ነው እንግዲህ የተጎዳችው። ሆስፒታል ነው ያለችው። እስካሁን በጣም አልወጣችም። ሐኪሞች እንግዲህ መቆየት አለባት ሕክምና ላይ ብለዋል። አይ ቲንክ ጭንቅላቷ ላይ የደም መፍሰስ ተፈጥሯል። ብዙ ነገሮች አሉና ማኪ ያደረገችው ነገር ነው ተመናገር በጣም አሳዛኝና አስቀያሚ ነገር ነው። እኔ በግሌ በጣም አዝኛለሁ። በጣም ፊል አድርጌ ነው የእውነት ማለት ነው። ምክንያቱም ይሄ ነገር ይፈጠራ ብዬ አንድም ቀን አስቤው አላውቅም። ሜቢ ነገሮችን በሰላማዊ መንገድ ለመፍታት እኛ እየለፋን እየጣርን ነበር። ነገር ግን ማኪ በራሷ መንገድ ሄዳ እንግዲህ የተፈጠረው አይታችኋል ያደረገችው ነገር ፈንክታ ኦራስ ፈንክታ ይሁን አናቅም፣ ግን ቲጂን ያገኘናት ሆስፒታል ነው። እኔ ካሜራ ውስጥ አልገባሁም በሰዓቱ አይታችኋል ቪዲዮውን የሆነውን ነገር። ግን በጣም የሚደብር ነገር ነው። የሰው ልጅ በዚህ ልክ አይደበደብም። የሰው ልጅ በዚህ ልክ ምንም ቢያጠፋ እንኳን በሰላማዊ መንገድ ነገሮችን ሶልቭ ማድረግ እየተቻለ እንደዚህ ማድረግ ኢት ኢዝ ፎርቢድን፣ በቃ አስፈላጊ አይደለም። ፋሚሊ እኔ በጣም አዝኜ ነው። እንዳንድ ሰው ሰብአዊነት ተሰማኝ ነው። ይች ልጅ እንግዲህ አጎቷን ለማሳከም ነው ናሂን የቀረበችው። በቃ አሁን ሁላችንም እውነቱን እያወቅን ነው። ነገር ግን ስናቅ ከህቴ ባል ተገኝተሻል ፓርክ ላይ በማለት ማኪ የወሰደችው እርምጃ ወይም ያስወሰደችው በጣም የሚያሳዝን ነገር ነው። በዚህ ልክ መፈጠሩ ሁላችንም ልብ ሰብሯል። ናሂና ውብዬም አሁን ኦልሬዲ አንድ ላይ አይደሉም። ናሂም ከቤት ወጥቷል። ነገሮቹ ምስቅልቅል ብለዋል። በቃ ውብዬም እንግዲህ ቤቷ ሆና እያለች ነው ከወንድሟ ጋር ከኪራ ጋር በመሆን ማኪም ደግሞ አይታችኋል ከሀገር ልታመልጥ ስትል ተይዛለች ኤርፖርት ላይ። ሰውን ደብድቦ ሰውን እንደዚህ አድርጎ ከሀገር ማምለጥ ማንም አይችልም። በቃ ነገሮቹ ሊዘገዩ ይችላሉ፣ ሊፈጥኑ ይችላሉ። የማኪው ግን ሳይዘገይ በፍጥነት በቁጥጥር ስር ውላለች። በቃ ናሂ ልክ ነው። ምክንያቱም ሰው እሱ የሚያስበው ልክ እንደ ሰው ነው፣ በሰብአዊነት የሚያስበው የሚስት እህት ስለሆነች ብሎ አይደለም። ግን ሰውን ጎርቶ የትም ማምለጥ እንደማይቻል ሁላችሁም አይታችኋል። ማንም ሰው ወንጀል ሰርቶ ከህግ ማምለጥ አይችልም። በቃ ኔቨር። ሁላችንም ልንሳደብ እንችላለን፣ ሁላችንም ልንናገር እንችላለን። ነገር ግን እንደዚህ አይነት እርምጃ እንደዚህ አይነት በሰው ላይ ከባድ የአካል ጉዳት አድርሶ የሰው ልጅ ሊሰወር አይችልም። በቃ በቁጥጥር ስር ውላለች ኦልሬዲ። ምክንያቱም ሁኔታዎቹ በጣም አሳዛኝ ስለሆኑ እንግዲህ የእህቴን ትዳር ታደጋለሁ ብላ ያደረገችውን ነገር አይታችኋል። ግን ነገሮችን በሰላማዊ መንገድ መፍታት እየቻለች ለምን ተደባደበች? በቃ ናሂ ልክ አድርጓል። እኔ አሁን ዛሬ ስለ ናሂ ነው መናገር የምችለው። ያደረገው ነገር ልክ ስለሆነ የሰው ነፍስ እኮ ነው። የሰው ነፍስ እኮ ዝንብ አይደለም አይደለ? እንዴት ታደርጋለች? በቃ ስለዚህ ፋሚሊ እኔ በጣም ዛሬ በዚህ ልክ አዝኛለሁ። ቲጂ በጣም ያለችበት በጣም የሚያሳዝን ነው። ፋሚሊ የምሬ ነው። ማንም የላትም በቃ ማንም ማለት ነው። እና
እንግዲህ እነ ፓፒ እና ናሂ ናቸው ከጎኗ ያሉ። እኔም ጠይቂያታለሁ። ግን የሰው ልጅ ደግሞ በዚህ ልክ እንደዚህ ነው ማየት ያሳዝናል። ናሂን የቀረበችበት መንገድ እንዲረዳት እንዲያገዛት ነው እንጂ የሱን ትዳር ተጠብጣ አይደለም። በቃ ግን ማኪ ያደረገችው ነገር ልክ አይደለም። የሰው ልጅ እንዴት እንደዚህ ይደበደባል? እንደዚህ እንዴት ታደርጋለች? በጣም ነውር ነው የእውነት። እኔ በጣም አዝኛለሁ። በቃ ቲጂ የዋህ ልጅ ናት። ምንም እንኳ ክፋት የላትም በውስጧ ላይ ምንም ነገር የለም። እንደምታዩት እንደዚህ ተናጋለች። እኔ ባለፈ ቪዲዮ አይታችኋል። እንደውም እኔ ከናሂ እርዳታውን ነው የምፈልግ እንጂ ምንም ነገር አልፈልግም ብላለች። ለውብዬ ራሷ ትነግራለች እኮ። ግን ማኪ ደግሞ በራሷ መንገድ ላይ ያደረገችውን ነገር አይታችኋል። ቀወጠችው፣ አስደበደበች። አስደብዶ ደግሞ ማንም ሰው ማምለጥ አይችልም። ይህን ማወቅ አለባችሁ። ስለዚህ ፋሚሊ በጣም ነው ያዘንኩት። ቲጂ እንግዲህ ጭንቅላቷ ውስጥ የደም መፍሰስ ነገር ተፈጥሯል። ከሆስፒታል አልወጣችም። ሐኪሞች መቆየት አለባት ብለዋል። በዚህ ልክ መሆኑ ግን በጣም የሚያሳዝን ነገር ነው። ዛሬ ግን ውብዬና ኪራን ሁለቱን ላገኛቸው ፈልጋለሁ። ቀጥሬያቸዋለሁ። እስኪመጡ ድረስ ላውራችሁ ብዬ ነው። ቢኮዝ ያለውን ነገር ለእናንተ ለማሳወቅ ያክል ነው የመጣሁበት መንገድ። ናሂ ኦልሬዲ ከቤት ወጥቷል። ቲጂም ሕክምና ነው ያለችው። አሁን እነ ፓፒ ምናምን አብረዋት ያሉ ሆስፒታል። ግን ለእናንተ ለማሳወቅ ያክል ነው ከዛ ወጥቼ እያሳወቋችሁ ያላችሁ ነው ቪዲዮ እየሰራ ያለሁት። እና ብቻ ፋሚሊ ነገሮቹ ወዳልሆነ አቅጣጫ እየሄዱ ነው። ማኪም አሁን በህግ ጥላ ስር ነው ያለችው። በፖሊስ ተይዛ ታስራለች። ውብዬ ደግሞ እህቴን ለምን አሳሰርክ ብላ ናሂና እነሱ ምስቅልቅል ወጥቶ ናሂ ቤት የለም። በቃ ማኪም ጣቢያ ናት። ኪራ ደግሞ እንግዲህ ከእህቱ ጋር ሆኖ ቤት ነገሮቹን እያነጎተ ነው ያለ። ምን እንደሚያደርግ አላውቅም። እኔ ሰው አንዳንድ ሰዎች እኔ ምን አስተውላለሁ መሰላችሁ ፋሚሊ፣ በቃ የሆነ ወንድም ሲባል ወይ ለእህቱ በቃ ጠበቃ ሆኖ ምናምን ነው። ግን አይታችኋል፣ እህቱን እየሸኘ ነበር ኤርፖርት። ያን ሁሉ ወንጀል እንኳን ሰርታ እህቱን ለመሸኘት እየሞከረ ነበር ኤርፖርት ላይ። ግን አላመለጠም። ማንም ሰው ማምለጥ አልቻለም። ምክንያቱም ተባባሪ መሆን አይቻልም። ስለዚህ ዛሬ እነሱን ቀጥሬያቸዋለሁ፣ ይመጣሉ። ከነሱ ጋር የተወሰነ ቆይታ የምናደርገው ፋሚሊ። ብቻ ነገሮቹ በሰላም እንዲፈቱ ጸልዩልን። በቃ ሁላችን ያለንበት ሁኔታ በጣም በቃ ደብሮን ያለ በቃ ደብሮን እንደዚህ ብዬ መናገር አልችልም። ፊቴ እንደምታዩት ነው። በቃ ይኸው ምግብ እንኳን በስርዓት እየበላለ። ምክንያቱም የሰው ልጅ ነገር በሆዱ ይዞ ምግብ መመገብ አይችልም። በቃ አክቲቭ መሆን አይችልም የሰው ልጅ። እኔ በጣም ደብሮኛል። የሰው ልጅ ሆስፒታል ሆኖ በዚህ ልክ ሰውን መጉዳት ቻላቅም። ቲጂ በጣም የዋህ ናት የምር። እንደዚህ ይሄ የሚገባት አይደለችም። ግን ማኪ ማድረግሽ በጣም ስህተት ነው። ፋሚሊ እየመጡ ነው እንደምታዩቸው እና በጣም እንግዲህ እስኪ ከነሱ ጋር የተወሰነ ነገር እናደርጋለን። ምን እንደሚሉን ነገሮቹን ለመፍታት እሞክራለሁ። ናሂ ከቤት ወጥቷል ኦልሬዲ። ብቻ እንግዲህ የሚሆነውን አብረን እናያለን። ወይ እንዴት ናችሁ? ሰላም ነው? አማን ነው? ሰላም ነው? እንዴት ናችሁ? ደህና ነሽ? አለ እንዴት ነው? ያው ዛሬ የጠራኋችሁ ናሂ ከቤት ወጥቷል። አስወጣችሁታል አይደለ? በራሱ ነው የወጣው። አዎ፣ ግን መውጣት ስላለበት ሳይሆን ያው እኔ ታውቂያለሽ እኔ ለእናንተ ምን አይነት ሪስፔክት እንዳለኝ ለእናንተ ምን አይነት ዋጋ እንደከፈሉ ታውቃላችሁ። ነገር ግን አሁን ነገሮች መስቀልቅል ሲሉ ዋጋ የከፈልክልህ ልትነግረን ነው ዛሬ? ልነግር ሳይሆን ቢያንስ ናሂ ያደረገው ነገር ልክ ነው ብዬ ስላስብ ነው። ግን እናንተን ናሂ ወደ ቤቱ እንዲመለስ ፈልጋለሁኝ። በቃ ወንጀለኛዋ ወንጀል ሰርታለች። አንተ ቤት አስቀምጠው፣ እኛ ምን አገባን? ከፈለከው ናሂን ከፈቀርከው ወይ የሆነ ነገር ከፈለከው ናሂ አንተ ቤት አስቀምጠው። አይውልሽ አይ አጠራር ይሄን ለማለት ነው። ወደ ቤቱ እንዲመለስ ፈልጋለሁኝ። አዎ እንዲመለስ ይፈልጋለሁ። የልጅ አባትሽ እኮ ነው ብዬ ለምን ነው እንደዚህ የምትይው? እሱ ልታስታውሳት ነው የጠራህ? እሱ ጠፍቶ ይሁን እንዴ? በስነ ስርዓት አታወራም? መጀመሪያ ተረጋግተህ አውራኝ። ተረጋግተህ ካላወራኝ ነገሮችን መፍታት አንችልም። በኃይል የሚፈታ ነገር የለም። ምን እንደማያረጋጋኝ እያወቅህ ነው አይደለም? እኔ ይሄ ጠፋኝ የልጆቼ አባት መሆኑ ምናምን ጠፍቶኛል ማለት ነው። ይሄንን ዝም ብላችሁ ሰሞኑን ናሆም ቲጂ እየጠራችሁ ሁሌ ይሄንን ነው የምትለፈልፉልኝ። በተለይ ይህችን ሁለት ቀን ሁላችሁም ተራ በተራ እየጠራችሁኝ ናሆም ቲጂ የሆነ ነገርማ ሳታረጋቸው ጤነኛ ናችሁ? ግን ያማችሁ ስማ፣ እኔ ለአንተ ልንገርህ አይደለ? የእውነት
ጆሮክ እየሰማ ከሆነ አንተም ብቻ አይደለም ሁላችሁም እየጠራችሁ ናሆም እንዲህ ነው ቲጂ እንዲህ ናት ለምትሉኝ በሙሉ ማለት ነው እኔ ልንገራችሁ አይደለም ከናንተ በላይ ለናሆም አስባለሁ ገባክ አይደል ከናንተ በላይ ገባክ ግን ደግሞ እያረገው ያለው ነገር ትክክል ስላልሆነ እየተቃወምኩት ነው ትክክል ነው ብላችሁ የምታስቡ ከሆነ ጤነኞች አይደላችሁም ማለት ነው እናንተ ገብቷል የሰው ልጅ እንደዛ አድርጎ መሄድ ልክ ነው ላንቺ ሰው እንደብድቦ ታው እንጂ ምን እንድታረገው ነው የፈለከው ውብዬ እኔ አሁን የጠራውሽ አንቺን ነው ኪራም ቢሆን እንደዚህ ተመደንፋት ነገሮችን በሰላማዊ መንገድ ለመፍታት መሞከር አለብን እንጂ መደንፋት አትበል መጀመሪያ አጠራረቅ ኩልክ አይደለም ያንተ ሲጀመር የጠራሁት እኮ ሰው አንተ ለምን ትመጣለህ አንተ አታስፈልግም እኮ እኔ ከጎኗ መቆም ስላለብኝ ነው ለእህትህ እኮ ማስጀመር እንደዚህ አታደርግም ነበር እህትህን ኤርፖርት አታገኛት ነበር አብረ እየሸኛል ነበር እንዴ አይቻለሁ እኮ ሲጀመር እንደውም ለናሂ የነገርኩህ አንተ ሲጀመር የጠራሁሽ ውብዬ አንቺን ብቻ ነው አንተ መምጣት አስፈላጊ አልነበረም እንደዚህ አስፈላጊ ነው አይደለም እዚህ ያገባ እህቴ ነች ከእህቴ ጎን ደግሞ መገኘት ስላለብኝ ከእህቴ ጎን የተገኘው እኮ ታዲያ ወንጀለኛ ነው እኮ ለማሸሽ እየሞከረ ነው ማንም ወንጀለኛ የለም ቲጂን ደብድባት ነው አይደል ስሸኝ የተገኘው አይደል ቲጂ ምን አይነት ሰው እንደሆነ ታውቃለህ የዛሬ 4 ወር ናሂ ላይ ቲጂ መደብደቧን አንተ ምን ማስረጃ አለ ንገረኝ አላችሁ እንጂ ምንም ያስረዳችሁትም ምንም ያሳያችሁትም ማስረጃ የላችሁም ገብቷል በእናታችሁ ሁላችሁም እየመጣችሁ ቲጂ ናሆም አትበሉ አብራችሁ ስላስቃበጣችሁ ምንም ቀይሩት ነገር የለም አምናለች እኮ በእናትህ የራስ ጉዳይ እህትሽ እኮ አምናለች አመነችና ምን ይሁን በግድ አሳፍናችሁ የወሰዳችሁት እኮ እናንተ ናችሁ ማስረጃ ትበይኝም እህትሽ ላመነች ማስረጃ ትበይኝ ገባሽ አዎ አምናለች ግን አንቺ ሁለታችሁም ወንጀል ያልተባሽ ነው የነሱ አሽቃባጭ ነው ማለት ነው አሽቃባጭ አይደለም ግን አሽቃባጭ ነው ማንንም ሰው ወንጀል ሰርቶ በሄድ አንተ የሆነ ያረገልኝ ነገርም አለ ምንም አያረግልኝም ወንድሜ ነው የእህት ባህል እሱ ለራሱም ይኸውልህ አይምሮ ከራሱ ጋር አይደለም እሺ እሱ ከአይምሮ ከራሱ ጋር ቢሆን ኖሮ ከቲጂ ጋር እዛ ጋር አይሆንም ነበር ይኸውልህ ሊረዳት ነው የቀረበ ቲጂ የዛሬ 4 ወር ማለት ሲጀምር አንተ ላውራ የጠራሁ እሷ ነው አንተ አታውረኝ እሷ ማለት ነው ስርዓት ይኖር ትሰማኛለህ አይመለከትም ስነ ስርዓት ይዛው በቃ ማውራት ካልፈለክ ደግሞ መሄድ ትችላለህ ሰማኝ የጠራሃት እሷን ነው አንተ እኔን ጠራኸኝ አይደለ ስለዚህ አብሮ የመጣው ወንድሜ ነው መብቴ ነው ማንንም ሰው ይዞ የመምጣት መብት አለ ገባ ቲጂ ሰው አይደለችም ነፍስ የላትም እንደዛ ጋር እህትሽ መረዳት አይደለችም ልንገርህ አይደለ ቀቅላችሁ ብሏት ከፈለጋችሁ ለምን እንደሷ አታስቢው ነው እየተረጋጊ እስኪ ኧረ እባክህ እንደሰው ላስብልህ እሺ አትልም አይምሮ አይሰራም ምን አስለካች ነው የበላኸው ነገር አለ ከሷ እጅ ይኸውልሽ እኔ ከማንም ልደራረግም ገባሽ ግን የሰው ልጅ ሲጎዳ ዝም ማለት አይችልም ትክክለኛውን ነገር አንተ ስማ እህቴ ስንት ዓመት ሙሉ አጠራቅማ የገዛችለትን ወርቅ እኮ አንስቶ የሰጠው ሰው እኮ ነው ስለሚያስብ ምንድነው መርዳት ስላለበት ነው በቃ ልክ ነው አዎ እናንተ ነበር ለሱ አይደለም ቆየት ነበርክ ለምን አረዳህትም ንገረኝ ለምን አረዳለሁ ማሽቃበጥ ቲጂ ነው ውብዬ ለንገርህ አይደለ ዋጋውን ያገኛል እሺ አንተ እና እሱ ተባብራችሁ የምታረጉትን ነገር ሲጀምር አንተ እኮ ኤርፖርት ድረስ እህት ልሸኝ ወንጀለኛ ሸኝ ተገኘ ሰው እኮ ነው ሰማኛለህ ከናንተ በላይ ማለት ነው እኔ ለናሆም አስብለታለሁ ልንገርህ አታሽቀብጥ ለምን ካስወጣሽ ለምን አስወጣሽ ንገረኝ እስኪ መብቴ ነው ምን ልትሆን ነው ስማኝ አንተን ኤርፖርት አይቻለሁ አይደለ ሁለታችሁ እየሸኛችሁታችሁን ግን አየኋችሁ ለህግ አሳሰርናል ምንም አታመጡ ማለት ነው ጎበዛውን በደንብ ገባኝ አይቻለሁ አንተ ነው ኤርፖርት ለናሂ እንዳለ ነው በትክ አዎ ራሴ ነኝ አዎ አይሻር ነው ሰው ይነክ ልቀቅ በለው በእናትህ ይዘክ አንተ ከኔ ጋር አውራ ምንድን ነው ችግር ታስደበድኝ ያመጣሽው አስደበድባለሁ ታስደበድኛለሽ አንተ አሽቃብጣለሁ እህትሽ ወንጀለኛ ስለሆነች የትም አታመጣም ስለዚህ እንደዛ ከሆነ ቲጂ ያቀመሰች ነገር አለ ማለት ነው አውራኝ ቆምና ከኔ ጋር አውራ አትምጪ ለምን ወንጀለኛ ለምንድን አልመጣም ሰማኛለህ እገላለሁ አትገኝም ምንም ከዚህ በኋላ አጠገቤ እንዳትደርስ ለምንም አልደርስ ዝም በለው እዛ ይኸውልሽ እኔ ስነ ስርዓት ይዘህ ይኸውልህ አጠገባችን ነው ከዛሬ ተረጋጊ ባልሽ የሚያስፈልግሽ አንቺ ለኔ ያስፈልገኝ ወንድሜ ነው ለምን ነው ምንም አታመጪ ሄጂ ወደዛ